የተሰጠውን ቁጥር በስታንዳርድ ፎርም አስቀምጡት ነው የሚለው። ሶ 43 ታይምስ 10 the power of 8 ታይምስ 10 the power of minus 5 ሶ ይሄንን በሾርትን ፎርም ስናስቀምጠው ታይምስ 10 the power of 8 እዚህ ጋር ታይምስ ስላለ ፕላስ ትሆናለች 5 ይሆናል። ከዛ በኋላ 43 ታይምስ ይህንን ስንቀናንሰው 8 ማይነስ 5 ይሆናል። ሶ 43 ታይምስ 10 the power of 5 ስንቀንስበት 3 ይሆናል። ከዛ በኋላ የግድ ይችኛው ቁጥር ከአንድ እስከ 9 መሆን መቻል አለበት። ስለዚህ 4.3 ታይምስ 10 the power of 4 መጨረሻው መልሳችን